ሰላም ውድ አድማጭ ተመልካቾቼ ዛሬም በፓርት 5 ቪዲዮዎች ተመልሰን መተናል ማለት ነው። ስለ ሀገር ጾታ እንዴት ኤዲት ማድረግ ይቻላል የመሳሰሉ ማለትም ስለ ሄልፕ እና ስለ ሲቲንግ አካውንት ሲክሪቲ አካውንታችንን እንዴት መቆለፍ እንችላለን የሚሉ የመሳሰሉ ሲቲንጎችን የምናስመለክታችን ይሆናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። ሰላም ውድ አድማጭ ተመልካቾቼ ዛሬም በፓርት 5 ቪዲዮ ተመልሰን መተናል ማለት ነው። እዚህ ቀደም ከፓርት 1 እስከ ፓርት 4 ቪዲዮዎች እንግዲህ እዚህ ውስጥ ያሉ ሴቲንጎችን ከፋፍለን ተመልክተናል። እዚህ ቀደም ያላያችሁ ቪዲዮ ካሉ ወደ ኋላ ተመለሱና ተመልከቷቸው። ስለዚህ ዛሬ ፓርት 5 ቪዲዮ ላይ የምንመለከተው ማለት ነው። እነሱም እዚህ ፓርት 4 ላይ የተመለከትነው ምን ነበረ? ጋርዲያን ላይቭ ዳታ፣ ባክፓክ፣ ሌብል አባውት ፖፖ የሚሉትን ተመልክተን ነበረ። ስለዚህ ሄልፕ እና ሲቲንግ ደግሞ በጣም ወሳኝ ሲቲንጎች ስለሆኑ ሁለታቸውን ራሳቸውን ችለን እንመለከታለን ብለን ቃል ገምተንላችሁ ነበረ። ቃል በገባነው መሰረት ይኸው እዘን መተናል። መልካም እንግዲህ የዚህ ቀደም ሀገር ጾታ ኤዲት ማድረግ አይቻልም ብለን ነበር አይደል? ሀገርና ጾታ የት ጋር ነበረ? የመጀመሪያ ቪዲዮአችን እዚህ ጋር ገብተን ልክችን የእርሳስ ምልክቷን ነክተን እዚህ ጋር እንደምትመለከቷት ጀንደር ሜል ፊሜል የሚለው ጾታ ነው። እንዲሁም ደግሞ ኢትዮጵያ የሚለው ሀገር ነው። ስለዚህ ሀገርና ጾታ እዚህ ጋር ኤዲት ማድረግ አይቻልም፣ እሺ አይለንም። የት ጋ ነው? ሄልፕ ጋ ነው ብለናል። ሀገርና ጾታ መቀየሩ እንዴት ነው የሚታወቀው የሚለውን ደግሞ አንድ የፕሮፋይላችን እንነካለን። እዚህ ጋር እንደምትመለከቱት ይሄ የሀገር ምስል አለ። ቀጥሎ ይሄ ሰማያዊ ከለር ያለበት ይሄ የወንድ አካውንት መሆኑን ወይንም ጾታችን የሚያመለክት ነው። የሴት ከሆነ ፒንክ ከለር ነው የሚሆነው። ስለዚህ መቃየሩን በዚህ እናውቃለን ማለት ነው። የኢትዮጵያ የሚለው ደግሞ ወይ በሌላ ሀገር ከፍታችሁ ወደ ሀገራችሁ ወደ ኢትዮጵያ ለማዞር ከፈለጋችሁ ነው። ሴት ከሆናችሁ በወንድ፣ ወንድ ከሆናችሁ በሴት ከከፈታችሁ እንዴት አድርጋችሁ ኤዲት ወይንም ማመልከት እንደምትችሉ ነው የምንመለከተው ማለት ነው። እንቺ ማናት? ሄልፕ የምትባለዋ ሴቲንግ ነች። አንዴ እዚህ ጋር እንገባለን። ከዛ በፊት ግን አንዴ ይቅርታና ወደኋላ ለመልሳችሁና ለምሳሌ እኔ አሁን ወይ ሀገሬ ወይ ጾታዬ ለመቀየር አስቤ ከሆነ ምን አረጋለሁኝ? አንዴ ፕሮፋይሌን ነካለሁኝ። ፕሮፋይሌን ነካና ሀገሬንም ከሆነ ጾታዬንም ከሆነ የግድ እኔንነቴን ማሳወቂያ ወይንም መቀየር ያለብኝን ነገር መቀየር ስላለብኝ ስክሪንሻት አንዴ አነሳለሁ። ስክሪንሻት አያችሁ፣ ስክሪንሻት አነሳሁኝ። ስክሪንሻት ካነሳሁ በኋላ አንድ ጊዜ ወደ ኋላ እመለሳለሁ። በቀጥታ የት ጋር ነው የምገባው? ሄልፕ ጋር ገባለሁኝ። ስታመለክቱ በዚህ መልኩ ነው ማለት ነው። እስከ መጨረሻው ድረስ በደንብ ስትከታተሉ ታዩታላችሁ፣ ይገባችኋል፣ ግልጽ ይሆንላችኋል። መልካም። እዚህ ጋር እንደምትመለከቷቸው ወደ 6 የሚሆኑ አማራጮች ተቀምጠውልናል ማለት ነው። ፍሪኩዌንት ይላል። ፍሪኩዌንት እንግዲህ በፍሪኩዌንት አሁን እነዚህ ዝርዝሮች ናቸው። ፍሪኩዌንት፣ ላይቭ ስትሪም፣ ሪቻርጅ፣ ፋንስ አይስላንድ፣ ሪፖርት፣ አካውንት በሚል ከፋፍሏቸዋል። እነዚህ ማመልከቻ ቦታዎች ናቸው። በፍሪኩዌንት ምንድነው? ፌስ አውቶፊኬሽን ያልሰጣችሁ፣ ወደ ኤጀንት መታችሁ እንዴት መመዝገብ እንዳለባችሁ፣ ፖይንታችሁ ላይቭ ስትሪም አድርጋችሁ ፖይንታችሁ አልደመርላችሁ ካለ የመሳሰሉ ዝርዝሮችን ከሆነ በዚህ በፍሪኩዌንት በኩል መታችሁ ታመለክታላችሁ። እንዴት ይመለከታል እናየዋለን። በላይቭ ስትሪማችሁ እምቢ ካላችሁ የመሳሰሉ ነገሮችን ይችን ነክታችሁ ታመለክታላችሁ ማለት ነው። ሪቻርጅ በኮይን በሂሳብ ደረጃ እምቢ ያላችሁ ወይንም አልስተካከልላችሁ ያለ ነገር ካለ ሪቻርጅ የሚለውን ነክታችሁ ታመለክታላችሁ ነው። እዚህ ጋር ፋንስ አይስላንድ ይሄ የጌም አይነት ነው። ለኤጀንቶች የሚፈቀደ የጌም አይነት ነው። በልታችሁ አልሰጣችሁ ካለ ወይ ዳይመንድ ወደ ኮይን አልቀይርላችሁ ካለ የመሳሰሉ ነገሮችን ለማመልከት ነው። ሪፖርት ተደርጎባችሁም ከሆነ ሪፖርት ለማድረግም ከፈለጋችሁ በዚች ነው። አካውንታችሁን አሁን መግቢያ ፓስዋርዳችሁን ብትረሱ ፓስዋርዳችሁን እንዲያስታውሳችሁ ከፕላትፎርሙ ጋር ለመጻጻፍ ስትፈልጉ ነው። ይህን የመሰሉ ነገሮችን እናረጋለን ማለት ነው። እኛ ግን አሁን የመጀመሪያውን ነው ሀገር ምናምን ለመቀየር አይደል? ሀገርና ጾታ ስለሆነ የመጀመሪያውን ፓርት ነው የምንነካው። ከዛ እዚህ ጋር ማይ ፊድባክ እና ሚሴጅ ፊድባክ የሚሉ አሉ። ማይ ፊድባክ ማለት ከፕላትፎርሙ የተላኩልን ሚሴጆች ካሉ እነሱን ገብተን ለማየት ነው። እንንካው። ማይ ፊድባክ 3 ኦፕሽኖች መጡ። ይሄው ይሄ አለ። አሁን እዚህ ቀደም የተጻጻፍኩት ነው። እነሱ ምላሽ የሰጡኝ
እነሱ ምላሽ የሰጡኝ። እስኪ ይሄንን ለምሳሌ አያችሁ፣ በዚህ መልኩ አመልክቼላቸው እነሱ በዚህ መልኩ ምላሽ ሰጥተውኛል ማለት ነው። ስለዚህ እነሱ የላኩላችሁን መልእክት ለማያነት የምትጠቀሟት ናት ማለት ነው። ማይ ፊድባክ ማለት ሚሴጅ ፊድባክ ማለት ደግሞ ለማመልከት ልንሄድ ነው። በደንብ ተከተሉ። ልክ እነዚህ አማራጮች ይመጡላችኋል። ከነዚህ አማራጮች መካከል የመጀመሪያዋን ኮንስሌት የምትለዋን ትነኳታላችሁ። መልካም፣ አንድ ጊዜ እንንካት። ስነኳት እዚህ ጋር የተለያዩ ዝርዝሮች መጡ እዚህ ጋር። እሺ መልካም፣ እዚህ ጋር ቶፕ አፕ፣ ዊዝድሮ። ቶፕ አፕ ማለት ሊንክ አልሰጣችሁ ሲል ነው። ዊዝድሮ ሲል ደግሞ ዊዝድሮ አላረግላችሁ ሲል ነው። ሆስት ታስክ ኤንድ ሪዋርድ ታስካችሁ ወይንም ላይቭ ስትሪም አድርጋችሁ ሴቶች ላይቭ ስትሪም ያደርጋችሁትን ፖይንት አለቅላችሁ ሲል ገብታችሁ የምታመለክቱበት ነው። ፌስ አውቶፊኬሽንም ቀይ እያበራ እምቢ ሲላችሁ ነው። ቼንጅ ኦፍ ጀንደር ሴንቸሪ፣ ይሄ ነው እኛ የምናመለክትበት። ከዛ ለመመልከት ያክል አፕላይ ኦፍ አካውንት ኤንድ ሲክሪቲያችሁን ለማጠናከር ከፈለጋችሁ ወይንም በዛ ዙሪያ የረሳችሁት ፓስዋርድ ካለ ገብታችሁ እንድታስታውሱ ነው። ፋንስ አይስላንድ ቅድም የተናገር ነው። ለኤጀንቶች የሚከፈት ጌም ነው። ያንን ጌም ዳይመንድ ወደ ኮይን ለመቀየር ካስቸገራቸው አይነት ነገር ነው። ስለዚህ ኢንቫይት ሪዋርድ ትላለች ደግሞ እዚህ ጋር። ኢንቫይት ሪዋርድ ማለት ደግሞ ኢንቫይት ያደረጋችኋቸው ሰዎች ኢንቫይት ያደረጋችኋቸውን ለነሱ እየከፈለ ለእናንተ ግን አልከፍላችሁ ካለ ነው። ፕላትፎርም ኢቨንት ይላል። ኢቨንት እንግዲህ ዝግጅት ነው። በዛ ዙሪያ ማመልከት ከፈለጋችሁ አዘርስ፣ ከነዚህ ጉዳዮች ከተካተቱት ጉዳዮች ውስጥ ሌላ ጉዳይ ካላችሁ አዘርስ የምትለዋን ነክታችሁ ነው ማለት ነው የምትሄዱ። እኛ ግን አሁን ምንድነው ቼንጅ ኦፍ ጀንደር ካንትሪ የምትለዋን እነካለን። ከዛ እዚህ ጋር ማመልከቻ እናስገባለን። ማመልከቻ በዚህ መልኩ እንደዚህ ብለን አመለከት። ምሳሌውን ነው የምነግራችሁ። ከዛ አሁን ይችን አንዴ ባክ እንላትና ከታች በኩል ምን አለ? የካሜራ ምስል አለ። ይቺ የምትመለከቷት ማለት ናት ይቺ። ከዛ እንነካውና እዚህ ጋር አድ ፒክቸርስ አድ ቪዲዮ ይለኛል። ቪዲዮ ነው ወይንስ ፎቶ ነው ማስረጃ ማካተት የፈለግከው ይለኛል። ከዛ እኔ አድ ፒክቸርስ ስለዋለሁ። አድ ፒክቸርስ ስለው አድ ፎቶ ታስክ ፎቶ ይለኛል። ከዛ እኔ የቱ ለዋለሁ? አድ ፎቶ የሚለውን እነካዋለሁ። አድ ፎቶ አያችሁ፣ ጋላሪ ጋር በቀጥታ ዟችሁ ገባ። ከዛ እኔ ምንድን ነው ማድረግ? ይህን ቅድም ስክሪንሻት ያረኩትን ታስታውሱ ከሆነ እሱን ምን አረገዋለሁ? እዚህ ጋር አድ ብዬ እዣው ገባለሁ። አያችሁ፣ እዣው ገባው ማለት ነው። ከዛ መጨረሻ ላይ ምንድን ነው ማድረገው? ሰሚት አልኳት ማለት ማመልከቻው እነሱ ጋር ሄደ ማለት ነው። ነገር ግን ያውን አልፈልግም፣ እዚህ ጋር አልፈልግም። ባክ ብዬ ወደኋላ እመለሳለሁ ማለት ነው። ባክ ብዬ ወደኋላ ተመለስኩኝ። ሄልፕ ማለት እንግዲህ ይቺ ነች። ሄልፕ በጣም ወሳኝ ሴቲንግ እንደሆነች የተረዳችሁ ይመስለኛል። ሄልፕ የተለያዩ ጉዳዮች ሲገጥሟችሁ ከፕላትፎርሙ ጋር ገብታችሁ የምትጻጻፉባት ሴቲንግ ስለሆነች ወሳኝ ሴቲንግ ነች። ቀጣይ ሴቲንግ የምትለዋን ነገር እንመልከት። ይችም በጣም ወሳኝ ነች። እዚህ ጋር እንደምትመለከቱት ይቺ የእርሳስ ምልክቷን ነክታችሁ የእግር መንገድ ልንገራችሁ ብዬ ነው። ስም፣ ሀገር፣ ጾታ ማለት ነው። የተወለዳችሁበትን ቀን፣ ወር፣ ይሄ ሀገር ነው። ሰልፍ ኢንትሮዳክሽን፣ ስለ ራሳችሁ የሆነ ነገር ለመጻፍ የመሳሰሉ በባለፈው ቁጥር 1 ቪዲዮ ላይ የተመለከትነው ነው። እዛ ጋር ተመልሳችሁ ማየት ትችላላችሁ። ሁለተኛ አማራጭ ነው ማለት ነው። ግን አሁን ሴቲንግ እንመልከት። ሴቲንግን ስንመለከት አካውንት ኤንድ ሲክሪቲ ይላል። አሁን ይሄ በጣም ወሳኝ ነገር ነው። እዚህ ጋር የምንማማረው ነገር በጣም ወሳኝ ነገር ነው። አካውንት ኤንድ ሲክሪቲ ማለት አካውንታችሁን ሲክሪቲ ወይንም ሀክ እንዳይደረግ ገብታችሁ መቆለፍ የምትችሉት እዚህ ጋር ነው። የኔ አሁን አረንጓዴ ሃይ ነው። በቃ ሲክሪቲ ሌቭልህ ሃይ ደርሷል አለኝ። በቃ አረንጓዴ ላይ ነው፣ ማንም ሀክ አያደርግህም እያለኝ ነው። ነገር ግን ሲክሪቲያችሁ ዝቅተኛ የሆነ ልጆች ለው ይላል። ሲክሪቲ ሌቭል ለው ይላል እዚህ ጋር። ከዛ መካከለኛ ካረጋችሁ ደግሞ እዚህ ጋር ሲክሪቲ ሌቭል ሚዲየም ይላል ማለት ነው። እስቲ ገብተን እንመልከተው። አያችሁት? ልክ አካውንታችሁ ምንም አይነት ነገር ከዚህ ጋር ካልቆለፋችሁ የእናንተ እዚህ ጋር ቀይ ይበራል። ከነዚህ ከአምስቱ ደግሞ ቢያንስ ሁለቱን ወይንም ሶስቱን ካያያዛችሁ
ምን እዚህ ጋር ሚዲ የሚልና ሲክሪቲ ሌቭል ሚዲ የሚልና ሰማያዊ ባክግራውንድ ይሆናል ይሄ ፕላስ ምልክቱ። ከዛ ይሄ ግን 4 ወይንም 5 ካያያዛችሁ ግን አረንጓዴ ይበራል ማለት ነው። ስለዚህ አሁን ፓስዋርድ ሞዲፊኬሽን አስገብቻለሁ፣ ፎን ነምበር አስገብቻለሁ፣ ኢሜል አድሬስ አስገብቻለሁ፣ ጎግል አስገብቻለሁኝ፣ ፌስቡክ አካውንት አላስገባውም፣ እሱ ነው የቀረኝ። ለምሳሌ እኔ በአራቱ ግን አረንጓዴ በርቶልኛል ማለት ነው። ስለዚህ እናንተም እየገባችሁ አያይዙ ለማለት ነው። እሺ መልካም። እዚህ ጋር ሲክሪቲ ፓስዋርድ ይላል። ይህን ደግሞ ተመልከቱ። ይሄ ደግሞ ዊዝድሮ ኦፕሽን የምናደርግበት ቦታ አለ። ለምሳሌ ፖይንታችን ወደ ብር ስናወጣ እዛ ጋር የምንጠቀመው መቆለፊያ ኮድ አለ። ያንን ኮድ ለመቀየር ከፈለግ ነው ሞዲፋይ ሲክሪቲ ፓስዋርድ የሚለውን ይህንን ከነካን ምንድነው ፓስዋርድ ለመቀየር ከፈለግን ልክ የመጀመሪያውን ልንቀይረው የፈለግነውን ፓስዋርድ እናስገባለን፣ ያሳልፈናል። ከዛ ቀጣይ ማስገባት የምፈልገውን ፓስዋርድ እናስገባለን ማለት ነው። መልካም። ቀጣይ ደግሞ ይችኛዋስ፣ ይቺ ደግሞ እናንተ እዛ ጋር ዊዝድሮ ስታረጉ ውስጥ ያለውን መቆለፊያ ኮዳችሁን ከረሳችሁት በፌስ አውቶፊኬሽናችሁ እንዲከፍትላችሁ ከተፈለገ ነው። ነካውት። ስነካው ፌስ አውቶፊኬሽን በዚህ መልኩ blink your eyes good አያችሁ፣ ሰክሰስ አደረገው ማለት ነው። ልክ እንደዚህ ማለት አለባችሁ ጋይስ፣ እንደዚህ ማለት አለባችሁ። ከዛ እዚህ ጋር አሁን አዲስ መስጠት የፈለጋችሁትን ፓስዋርድ ትሰጣላችሁ። ያው ያ የጠፋውን ቀየረላችሁ ማለት ነው። ፋሚሊ ቀየረላችሁ ማለት ነው። በጣም ጥሩ። አሁን ቀጣይ ምን እንሂድ? ላንጉጅ ሲቲንግ። ይህ እንግዲህ እዚህ ጋር እንደምትመለከቱት በጣም ብዙ ቋንቋዎች አሉ። በጣም ብዙ ዓለም አቀፍ ቋንቋዎች አሉ። እስከ መጨረሻ ሀገራችን ኢትዮጵያም ተካታለች። እንደምትመለከቱት አማርኛ ቋንቋ የፈለጋችሁ፣ ቻይነኛ፣ ዕብራይስጥኛ፣ ፈረንሳይኛ፣ እንግሊዘኛ፣ አረበኛ የፈለጋችሁትን ቋንቋ ብትቀይሩ እንዳሉ ጽሁፎቹ ይቀየሩላችኋል ማለት ነው። እሺ ከዛ በመቀጠል ብላክሊስት ይላል። ብላክሊስት ደግሞ ብላክሊስት የከተታችኋቸውን ሰዎች ለማስወጣት፣ አሁን እነዚህ እርምጃ የተወሰደባቸው ናቸው። ወይ ሲረብሹ ወይ የሆነ ነገር ሲያጠፉ ብላክሊስት የገቡ ናቸው። እስኪ አሁን ይሄን የመጀመሪያውን እናስወጣው ከብላክሊስት። ከዛ እዚህ ሁለት ዶት አለች። ሁለት ዶቷን ትነኩና እዚህ ጋር አሁን ሪፖርት ለማድረግ ከሆነ ለዚህ አካውንት የነክታችሁ ሪፖርት ማድረግ ትችላላችሁ። ግን ብላክሊስቱን አንሳለት እያለኝ ነው። ብላክሊስቱን ሳነሳለት በዚህ መልኩ ይቀየራል ማለት ነው ጋይስ፣ በዚህ መልኩ ይቀየራል። መልካም። እሺ ከዛ ፕሪቪሊንግ ሲቲንግ፣ እንግሊዘኛ ንባብ ብዙም አይደለውም። እሺ ይሄ ደግሞ ቪአይፒ ገዝታችሁ ልክ ከቦታ ቦታ ስትንቀሳቀሱ እንዳትታዩ። ለምሳሌ ከኔ ቤት መጥተው የሆነ ሰው ጆይን ሲያደርግ እንዳይታይ፣ እሱ መግባቱን እንዳይታይ ከፈለገ ማንም ሰው የእሱን እንቅስቃሴ ማወቅ እንዳይፈልግ ከፈለገ ይሄን ገብቶ እንዳለ ያበራቸዋል ማለት ነው። ከዛ በመቀጠል ኒው ሜሴጅ ኖቲፊኬሽን። ይሄ ደግሞ እንግዲህ የተለያየ የፖፖ ላይቭ ሩም ኦፕኒንግ አለርት ሜሴጅ ኖቲፊኬሽን ስዊች የመሳሰሉ እንደዚህ ሜሴጁን ለማጥፋት ቫይብሬት ሳውንድ የመሳሰሉ ነገሮችን ፎሎ ስትደረጉ እንዳትታዩ ከፈለጋችሁ የመሳሰሉ ነገሮችን ገብታችሁ ማጥፋት ነው። እነዚህን ስታጠፏቸው እነዛ ነገሮች ይቆማሉ ማለት ነው። አሁን እንደዚህ ይሄ ምንድነው ኖቲፊኬሽን ወይ እንዳይገባላችሁ ወይ ኖቲፊኬሽን ድምፅ እንዳይረብሻችሁ የመሳሰሉ ነገሮችን ለማስተካከል ነው ማለት ነው። ማይ ፋሚሊ ፕራይቬሲ ይላል ደግሞ ፕራይቬሲ ምንድነች? ይሄ ደግሞ አለው ፖፖ ቱ አክሰስ ዩር ካሜራ መብራቱን አለው ፖፖ ቱ አክሰስ ዩር ቮይስ ሜሴጅ የቮይስ ሜሴጅ ኦን መሆኑን ምናምን እርግጠኛ ሆኑ እያለን ነው። ያው ኦን ስለሆነ እርግጠኛ ነን እንደምትመለከቱት ስለሆነ ማለት ነው ጋይስ። ቪዥን አባውት ፖፖ ማለት የፖፖን ሩል ገብታችሁ ለማወቅ ለመረዳት ከፈለጋችሁ ነው። ሬት ፎር ፖፖ ይህም ስለ ፖፖ መረጃ ለማግኘት ነው ማለት ነው። እስከ መጨረሻ ስዊት አካውንት እና ሎግ አውት ይላል። ሎግ አውት ማለት አሁን ወደ ሌላ አካውንት ለመሄድ ከፈለግኩኝ ይችን ሎግ አውት የምትለዋን ነካትና
ወደ ሌላ አካውንት ያስኬደኛል ማለት ነው። ወደ ሌላ አካውንት ይሄ እንደምትመለከቱት ሌላ አካውንት ሎጋውት ሄድኩኝ። አያችሁት? እዚህ ጋር ወሰደ ማለት ነው። በቃ አሁን ይሄን ሌላ አካውንት መሄድ ከፈለኩኝ ምን አደርጋለሁ? ይሄንን ካለው ከዛ ኢሜል ያስመርጠኛል። ከዛ ዙሬ እመጣለሁ አይነት ነገር ነው። እንግዲህ የዛሬ ቪዲዮአችን ይሄን ይመስላል። ጥያቄ ያለው ሰው ካለ በቀጥታ 4475 61 85 41 75 61 85 አይዲ ነምበሬ ነው። ሰርች እያደረጋችሁ እየመጣችሁ ጠይቁኝ። በቀጣይ ስለ ኤጀንት ሲቲንጎች እሰራላችኋለሁ። እስከዛው ድረስ ሁላችሁም በያላችሁበት መልካም ሳምንት ይሁንላችሁ። ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት መጻፍ እንዳይረሳ ፋሚሊ። ለሌሎች እንዲደርሱ አድርጉ። ለእኔም ደግሞ ይጠቅመኛል ማለት ነው። ቴንኪው ስታዳምጡኝ ስለቆያችሁ የኔ ውዶች።